ያለምንም ልፋት ምንም ሳልሰራ ብቻ 80,000 በአንድ ቀን የሰጠኝን ወይም $8 የሰጠኝን ፕላትፎርም ይዤላችሁ መጥቻለሁ። አፑ ታካ ላይቭ ይባላል። ሰምታችሁት ሊሆን ይችላል ማለት ነው። ግን ወደ ስራ ያልገባችሁ ሰዎች ይህን ቪዲዮ ካያችሁ በኋላ ቀጥታ ወደ ስራ እንደምትገቡ ተስፋ አደርጋለሁ። በጣም ምርጥ ፕላትፎርም ነች። ምንም ሳትለፉ 80,000 ሌላ ፕላትፎርም ላይ እንዴት ለፍታችሁ እንደምታገኙ ታውቃላችሁ። ዊዝድሮ ደግሞ 100,000 ነው። 20,000 ጨምራችሁ ዊዝድሮ ማድረግ ትችላላችሁ። ትላንትና የኢትዮጵያ ባንኮች ገብተዋል። ዊዝድሮ ሜትድ ለሚያሳስባችሁ ይሄ ለእናንተ መፍትሄ ነው ማለት ነው። በጣም የሚገርም አፕሊኬሽን ነው። ሙሉ አሰራሩን ይዤላችሁ መጥቻለሁ። ከታስክ አሰራር እስከ ዊዝድሮ ድረስ ያለውን በዛሬ ቪዲዮ የማሳያችሁ ይሆናል። ላይክ እና ሰብስክራይብ በማድረግ ቪዲዮን ጀምሩ። ኮሜንት ላይ ወይም ዲስክሪፕሽን ቦክስ ላይ ደግሞ የአፕሊኬሽኑ ሊንክ አለ። አፑን ዳውንሎድ አድርጉት። መጀመሪያ አፑን ከከፈታችሁት በኋላ እንደምትመለከቱት ፓርቲ የተቀመጡ ብዙ ኢትዮጵያኖች አሉ። እነሱን ያሳያችኋል ማለት ነው። ወንድ ልጅ ቀጥታ ከገባ በኋላ ፓርቲ ብቻ ነው መቀመጥ የሚችለው። ላይቭ ለመግባት ሌቭል ይጠይቃል ማለት ነው። እና የወንድ ልጅ ደግሞ ታስክ እዚህ ፕላትፎርም ላይ የለም። በስፒን ነው 200,000 $20 $28 መስራት የምትችሉት በስፒኗ ነው ማለት ነው። ስፒኑ ምንም ሳያለፋችሁ ነው ወደ ዊዝድሮ ማድረግ የምትችሉት ማለት ነው። ሴት ከሆናችሁ ግን ቀጥታ ዴሊ ታስክ ስላላችሁ ቬሪፋይ ካረጋችሁ በኋላ ታስክ መስራት ትችላላችሁ። ቬሪፋይ የምታረጉበት ቦታ የቱ ጋር ነው? እዚህ ጋር ልክ አፑ እንደከፈታችሁ እናንተ አዲስ ስለሆናችሁ ከቢኑ እታች ቬሪፋይ የሚል ነገር አለ። እሱን በመንካት በቀላሉ ቬሪፋይ ማድረግ ትችላላችሁ። ምንም ያስቸግር ነገር የለውም ማለት ነው። ከዛ ታስክ አለ ማለት ነው። ታስክ ሴንተር አለ። እሱ ላይ ትገባላችሁ። እኔ አሁን ወንድ ስለሆንኩኝ እንደምትመለከቱት ምንም አይነት ታስክ የለኝም። ኢንቪቴሽን ታስክና የስፒኗን ብቻ ነው የሚያመጣልኝ ማለት ነው። ሴት ስትሆኑ ግን በ3 ሰዓት በመቀመጥ 4,000 ዴሊ ታስክ ለኒው ካመሮች መስራት ትችላላችሁ። ከሳምንት በኋላ ደግሞ 1,000 ሚል ይሰጣችኋል ማለት ነው። እንደምትመለከቱት እኔ እዚህ ጋር ስፒን በማድረግ ነው ዩኤስዲቲዎችን ዶላሮችን መሰብሰብ የምችለው። ኢንቫይት በማድረግ የስፒን ካርዶችን መሰብሰብ ይችላል ማለት ነው። ወንዶች ይሄኛውን በመጠቀም ወይም ሴቶችም ይሄን መጠቀም ትችላላችሁ። ሴቶች ይሄን በመጠቀም ወዲያውኑ ዊዝድሮ ማድረግ ትችላላችሁ። ለምሳሌ ጎቱ አርን ስንለው ወደ ውስጥ ያስገባናል። እንደምትመለከቱት ይሄን ይመስላል ማለት ነው። እዚህ ጋር ከላይ የሚመጡት ካሻውት እያረጉ ነው። ወይም እዚህ ጋር ወረታች ስናረገው እዚህ ጋር ካሻውት ያሬድ ምናምን የሚሉት ካሻውት አርገዋል ማለት ነው። እዚህ ጋር የምትመለከቷቸው እነዚህ ኢትዮጵያኖች ናቸው። ዊዝድሮ ወይም ካሻውት አርገዋል ማለት ነው። 200,000 80,000 ድረስ አርከዋል በቀላሉ ምንም ሳይሰሩ ማለት ነው። እኔም 80,000 ካሻውት አድርጌያለሁ። ከላይ ዋሌት ባላንስ ብሎ 80,000 ወይም $8 ብሎ አስቀምጦልኛል ማለት ነው። 80,000ን ካጠናቀቁ በኋላ ወደ 200,000 ይሄዳል። አሁን 200,000ን ደግሞ ካሻውት ለማድረግ ስንት ነው የቀረኝ? 28 ነው የቀረኝ ማለት ነው። እዚህ ጋር ኦንሊ 28 አዌይ ፍሮም ዊዝድሮይንግ ብሎ ያሳያችኋል። በደንብ ገብታችሁ መመልከት ትችላላችሁ። ካልታያችሁ ልክ ይሄን ደግሞ $20 ወይም 200,000ን ካሻውት ካረኩኝ ወደ 500,000 ይቀጥላል ማለት ነው። እዚህ ጋር ልክ 500,000 ስትሞሉ ደግሞ 1 ሚሊዮን እያለ ይሄዳል። ራንኩ ይሄኛው ነው ማለት ነው። እና ጎቱ ታስክ ጌት ስፒን የሚለው ጋር ለእናንተ በቀን 3 ሊሰጣችሁ ይችላል ማለት ነው። ገና እንደገባችሁ 3ቱንም ስፒን በማድረግ ቀጥታ ስንት ትደርሳላችሁ? 79,000 ምናምን ወይ 78,000 ትደርሳላችሁ። አንድ ሁለት ሰው ኢንቫይት አድርጋችሁ 80,000 ወይም $8 ካሻውት ማድረግ ትችላላችሁ። ስፒን ካረጋችሁ በኋላ ስፒኑ ሲያልቅባችሁ እንዴት ነው የምትሰሩት የሚለውን እንመልከት። በየቀኑ በመግባት ለ5 ደቂቃ ሰው ፓርቲ ላይ ወይም ወንበር ላይ በመቀመጥ አንድ ስፒን ካርድ ማግኘት ትችላላችሁ። ወይም ደግሞ ሰዎችን በመጋብዙበት ሰዓት እነሱ ቬሪፋይ ሲያደርጉ 2 ካርዶችን ይሰጣችኋል ለእናንተ ወይም 2 ጊዜ ስፒን ማድረግ ትችላላችሁ ማለት ነው። እነሱን በመጠቀም ፖይንቶችን መሰብሰብ ትችላላችሁ። ራሱ የጋበዛችሁ ሰው ደግሞ ማይክ ሃወርስ የሚል ነገር አለ እዚህ ጋር ታስክ 2 ብሎ እነሱ 20 ደቂቃ ሲቀመጡ ሰው ፓርቲ ላይ ለእናንተ አንድ የካርድ ስፒን ይሰጣችኋል። እሱንም በመጠቀም ስፒን ማድረግ ትችላላችሁ ማለት ነው። እኔ አሁን 9 ሰዎችን ጋብዣለሁ። እስቲ የሰጠኝን እንመልከት። እዛው ዲቴል የምትል ነገር አለች። እሱን ስነካው እዚህ ጋር ኢማን ሞላ የሚል ነገር አለ ማለት ነው። እሱ አሁን ዌይት እያለኝ ነው። እዚህ ጋር ቬሪፊኬሽን አልሰጠችም። ልክ ቬሪፋይ ስታረግ ዌይት የሚለኝ እሱ ቬሪፋይ ብሎ ሪሲቭድ ይለኛል ማለት ነው። እዚህ ጋር ከታች ሪሲቭድ ይለኛል። ከዛ ደግሞ ይሄ ቁልፍ የሆነው ሉኪንግ የሚለው ዴሊ ማይክ ሃወርስ የሚለው ደግሞ ልክ ሰው ቤት ገብታ ስትቀመጥ 20 ደቂቃ አንድ የስፒን ካርድ ይሰጠኛል ማለት ነው። እዚህ ጋር ሪሲቭድ የሚለው ፎዚያ አህመድ አሁን ሪሲቭድ ብላለች፣ ስለዚህ ሰጥቶኛል ማለት ነው። እና 15 ደቂቃ ማይክ ላይ ስትቀመጥ እሷ 4 ደቂቃ ብቻ ነው የተቀመጠችው። 15 ደቂቃ ስትቀመጥ አንድ የስፒን ካርድ ይጨምርልኛል። ይሄ ዌይት የሚለው እነሱ ገና የሚሰጡኝ ነው ማለት ነው። ሪሲቭድ የሚለው ደግሞ የሰጠኝ ነው ማለት ነው። እንደዚህ አድርጋችሁ ሰዎችን በመጋበዝ የስፒን ካርዶችን
ማግኘት ትችላላችሁ። በቀላሉ $20 $8 መሰብሰብ ትችላላችሁ፣ ሴቶችም ወንዶችም ማለት ነው። እዚህ ጋር አሁን አብዛኛው ፕላትፎርም ስትመለከቱ ለሴቶች ያደላሉ። ነገር ግን ወንዶች እንደዚህ በስፒን በቀላሉ ትሰራላችሁ። አሁን ሌላ ፕላትፎርም ላይ 80 ሺህ ለመስራት ግዴታ ከሳምንት በላይ መጠበቅ ይኖርባቸዋል። እኔ በአንድ ቀን ነው ገና አፑን ከፈትኩኝ፣ ስፒን አረኩኝ፣ 3 ጊዜ እድል ሰጠኝ። ከዛ 3 ሰዎችን እንደጋበዝኩኝ ካሻውት አረኩ ማለት ነው። ሴቶች ብትሆኑ ኑሮ ዴሊ ታስክ ስላላችሁ በ4 ቀን ታስክ 80 ሺህ ጨምራችሁ 100 ሺህ ዊዝድሮ ማድረግ የምትችሉበት ሜተድ ይፈጠርላችኋል። ለእናንተ ለሴቶች ዊዝድሮ ለማድረግ በጣም ቀላል ነው። ወንዶችን ብትሆኑ በቀላሉ እንዳታልፉት ማለት ነው። ዴሊ ታስክ የለውም ስላችሁ አፕሊኬሽኑን ቀለል እንዳታረጉት። በጣም ምርጥ ፕላትፎርም ነው። እንደዚህ ሳትለፉ የሚሰጣችሁ ፕላትፎርም አታገኙም መቼም ማለት ነው። ስለዚህ ተጠቀሙበት። ላይቭ ለመግባት ሌቭል ይጠይቃል ወንዶች ማለት ነው። ሌቭል 5 ይጠይቃል። ሌቭል 5 ከደረሳችሁ በኋላ ላይቭ መግባት ትችላላችሁ፣ ግን ምንም አይነት ታስክ አይሰጣችሁም ማለት ነው። ወንዶች መስራት የምትችሉበት ኤጀንት ኮሚሽን በመሰብሰብ ነው። ኤጀንቱ ናችሁ በመስራት ኮይን ሴለር ሆናችሁ ስፒን በማድረግ ወይም ኢንቫይት እያደረጋችሁ ብዙ ዶላሮችን መስራት ትችላላችሁ እዚህ ፕላትፎርም ላይ ማለት ነው። ቬሪፋይ ካደረጋችሁ በኋላ ሆስትና ኤጀንት እንዴት ነው የምንመዘገበው ካላችሁ እዚህ ጋር ኤጀንሲ ሴንተር ላይ ለእናንተ ሌላ ነገር ነው የሚላችሁ። እኔ ኤጀንት ስለሆንኩኝ ነው እዛ ጋራ ትመጣላችሁ ማለት ነው። እኔ አሁን ኤጀንት ስለሆንኩኝ ስነካው ሌላ ነገር ነው የሚያመጣልኝ ማለት ነው። ከዛ ሆስት መመዝገብ የምትፈልጉ ሆስት መዘግባችኋለሁ፣ ኤጀንት መመዝገብ የምትፈልጉ ኤጀንት መዘግባ አለው። የኔ አይዲ ከጎን አለ ማለት ነው። እሱን ሰርች በማድረግ እዚህ ጋራ ኮፒ ላድርገውና የሰርች ምልክቷ ላይ ገብቼ እዚህ ጋር ፔስት አድርጌ የኔ ፕሮፋይል ይመጣላችኋል። ስለዚህ ነክታችሁ እኔን ማውራት ትችላላችሁ። ሜሴጅ ላይ ኤጀንት አድርጉኝ ብትሉኝ እኔ ቀጥታ ኤጀንት አረጋችኋለሁ ማለት ነው። ሰዎችን ኢንቫይት ማድረግ የምትፈልጉ እዚህ ጋር ኢንቫይት ፍሬንድ የሚላለ እሱን ነክታችሁ ወደ ውስጥ ገባላችሁ። የቅድሟ የስፒን ቦታዋ ስትመጣ ኢንቫይት ፍሬንድ የሚላለ ከታች እሱን በመንካት ኮፒ አድርጋችሁ ለፈለጋችሁ ሶሻል ሚዲያ ሊሆን ይችላል ለፈለጋችሁ ሰው መላክ ትችላላችሁ። እያንዳንዱ ቱሎችን ስንመለከት ኤጀንሲ ሴንተር የሚላለ ይሄ ኤጀንት ከሆናችሁ በኋላ የሚመጣላችሁ ሜተድ ነው። ኤጀንት ከሆናችሁ በኋላ ሰዎችን ሆስት ለመመዝገብ ኢንቫይት ሆስት የሚላለ፣ ሰዎችን ደግሞ ቀጥታ ኤጀንት ለማድረግ ኢንቫይት ኤጀንት የሚላለ ማለት ነው። ኢንቫይት ሆስት የሚለውን ከነካም በኋላ እዚህ ጋራ የእነሱን አይዲ ታስገባላችሁ። ሆስት ኮድ አላቸው ማለት ነው። የእነሱን ሆስት ኮድ ከነገሯችሁ በኋላ ሴንድ ኢንቪቴሽን በማለት እነሱ ሜሴጅ ላይ ይገባላችኋል ማለት ነው። ሆስት ሊንክ ብቻ ደግሞ መላክ ነው የምፈልገው ካላችሁ እዚህ ጋር ሼር ነው የሚለውን ነክታችሁ ኮፒ አድርጋችሁ መላክ ትችላላችሁ። ቀጥታ ሆስት ይሆናሉ ማለት ነው ሰዎቹ ሲሞሉ። ኤጀንት ለማድረግ ደግሞ እዚህ ጋር ኢንቫይት ኤጀንሲ የሚል ነገር አለ። ይሄንንም ሼር ኢንቫይት ኤጀንሲ ሊንክ የሚለውን ነክታችሁ ኮፒ በማድረግ መላክ ትችላላችሁ ሜሴጅ ላይ ማለት ነው። ኮይን ሴለር መሆን የምትፈልጉ ከሆነ ይሄው እዚህ ጋር ሜተዱን ያስመርጣችኋል። ቢጊነር እና ስታንዳርድ ብሎ ያመጣል ማለት ነው። ስታንዳርድ ላይ ማድረግ ትችላላችሁ። $200 ይጠይቃል ማለት ነው ስታንዳርድ ሴለር ለመሆን። ይሄኛው ደግሞ $100 ሪቻርጅ ማድረግ የምትፈልጉ ከሆነ ቢጊነር ሴለር ማለት ጀማሪ ሻጭ መሆን የምትፈልጉ ከሆነ $100 ነው ማውጣት ያለባችሁ። $100 አቅም ያላችሁ መታችሁ ዋትስአፕ ላይ በማውራት ኮይን ሴለር መሆን ትችላላችሁ። አካውንት ሲቲንግ ምናምን የሚሉ ነገራቶች አሉ። አካውንታችሁን እዚህ ጋር ሙሉ ኢንፎርሜሽኑን መመልከት ትችላላችሁ። እዚህ ጋር ከላይ ደግሞ ፎቶአችሁን የራሳችሁን ፎቶ ማድረግ ይኖርባችኋል። ቬሪፋይ ስታደርጉ ፕሮፋይል ስታስገቡ ራሱ ይቀይራል። ከዛ በኋላ ይሄኛው የራሱ ይሁን ማለት ነው። ፓርቲ እንዴት ነው የምንገባው ካላችሁ እዚህ ጋር ትመጡና ፓርቲ ጋር ጎቻት የሚል ነገር አለ። አይኩን ስላቋረጠው ወጥቻለሁ ማለት ነው። እንዴት አድርገን ነው ዊዝድሮ ማድረግ የምንችለው? ከስንት ጀምሮ ነው ሚኒመም ዊዝድሮ ለምትሉ እዚህ ጋር ካሻውት የምትላለች እሷን እንነካታለን። ቢኗል ማለት ነው። ከነካችሁት በኋላ ኤክስቼንጅ ብሎ ያመጣላችኋል። እናንተ ካሻውት ስለሆነ ማድረግ የምትፈልጉት ካሻውት ላይ እናደርገዋለን። ከዛ ፔመንት ሜተድ ያስመርጣችኋል። ራሱ ዝቅ ስታደርጉት ኢትዮጵያ ገብታለች ማለት ነው። ትላንትና ነው ኢትዮጵያ የገባችሁ፣ ከዚህ በፊት አልነበረችም ማለት ነው። ሌሎቹ ሀገራቶች ነበሩ፣ ኢትዮጵያ አልነበረችም። አሁን ኢትዮጵያ ብሎ አምጥቶልናል። ስለዚህ ምርጥ አማራጭ ነው ማለት ነው። ዊዝድሮ ሜተድ ለሚያስቸግራችሁ ንግድ ባንክም አለ፣ ቴሌብርም አለ። ከዛ ፔመንት ሜተድ ትነኩታላችሁ። ሰሌክት ስትሉት ይሄው ያመጣላችኋል። ትላንትና 2 ባንኮች ነበሩ፣ ቴሌብርና ንግድ ባንክ። ዛሬ ደግሞ እንዳለ ሙሉ መተዋል ማለት ነው። ንብ፣ ዳሽን፣ ኤምፔሳ፣ ኦሮሚያ ባንክ፣ አቢሲኒያ፣ አዋሽ ባንክ እንዳለ መተዋል ማለት ነው። በፈለጋችሁት ዊዝድሮ ማድረግ ትችላላችሁ። ለምሳሌ ቴሌብርን እንምረጠው። እሱን ስትመርጡ ምን ያመጣላችኋል? እዚህ ጋር አማውንት ያስመርጣችኋል ማለት ነው። ኦል ካላችሁት
አልሞላም 100,000 መሙላት አለበት እያለ እየነገረኝ ነው። ስለዚህ 80,000 ስለሆነ ያለኝ 100,000 እስኪሞላ ጠብቃለሁ። $1 በ166 ብር አስቦ ነው የሚልክላችሁ። $1 በ166 ብር ወደ ቴሌብር ነው የሚልክባችሁ። ፊ ደግሞ 3% ይቆርጣል ማለት ነው። እዚህ ጋር አካውንት ኢንፎርሜሽን ላይ ትመጡና አካውንት ነምበራችሁን ትጽፉና አካውንት ኔም የቴሌብር ትክክለኛ ነው የምትጽፉት። እዚህ ጋር የእናንተ የከፈታችሁበትን ሳይሆን የቴሌብሩን ከጻፋችሁ በኋላ ዊዝድሮ ወይም ብር የምትላለች እሱን በመንካት ዊዝድሮ ማድረግ ትችላላችሁ። በቀጣይ ቪዲዮ እያንዳንዱ ዊዝድሮ አደራረግ ኤጀንትና ሆስት እንዴት ነው የምንሞላው የሚለውን ነገር በኔክስት ቪዲዮ ይዤላችሁ እመጣለሁ። እስከ መጨረሻው የተከታተላችሁኝ ሰዎች ገብታችሁ በቀላሉ ዶላር ስሩ እያልኩ እየነገርኳችሁ ነው። በጣም ምርጥ ፕላትፎርም ነው። ምንም ሳትለፉ ኢንቫይት በማድረግ ስፒን በማድረግ ብቻ ዊዝድሮ ማድረግ የምትችሉበት ነው። እኔ ምንም ሳልሰራ ነው 80,000 የደረስኩት። ስለዚህ ይሄ ፕላትፎርም እንዳያመልጣችሁ ኮሜንት ላይ ወይም ዲስክሪፕሽን ቦክስ ላይ የአፕሊኬሽኑ ሊንክ አስቀምጬላችኋለሁ። አይዲን ሰርች በማድረግ ደግሞ መታችሁ መረዳት ትችላላችሁ እዛው ፓርቲ ላይ። ቴሌግራም ቻናላችንንም መቀላቀል እንዳትረሱ። ኔክስት ቪዲዮ እንገናኛለን ማለት ነው። የዛሬ ቪዲዮአችን ይህን ይመስላል። ቻው